السلام عليكم ورحمة الله وبركاته. بسم الله والصلاة والسلام على رسول الله وعلى آله وصحبه ومن والاه. حديث الصباح الذوق الإسلامي قدر أسراس وسطنا في الطعام والشراب. سلام قبلنا مدد سنة سرعتنا እንግዲህ ከዚህ በፊት ደጋግመን እንደተናገርነው እስላም እያንዳንዱን የህይወት መስክ አዳብና ስርዓት ሳያበጅለት የተወው ምንም ነገር እንደሌለ ከዚህ ቀደም አውስተናል። قال رسول الله صلى الله عليه واله وسلم يا الله ملكتኛ عليه الصلاه والسلام እንዲህ ብለዋል لا آكل አልመገብም አሉ وانا متكئون وانا እኔ متكئون ተደግፌ አልመገብም ብለዋል። እንግዲህ ተደግፎ መመገብ ከእስላም አመጋገብ ስርዓት ጋር የሚቃረን ተግባር በመሆኑ ይሄንን ከልክለዋል። እንግዲህ አልአክሉ ينقسم بالنسبة للجلوس له إلى قسمين ስንመገብ አቀማመጥን በተመለከተ ሁለት አይነት አቀማመጦች አሉ። አንደኛው የተከለከለ ነው። አንደኛው አቀማመጥ وليس من هدي النبي عليه الصلاة والسلام የነብዩ አለይሂ ሰላቱ ሰላም አስተምሮትና የሳቸው መንገድ ያልሆነ አቀማመጥ አለ። وهو أن يأكل الإنسان متكئا አንድ ሰው ተደግፎ መመገብ ነው። ይህ ማለት ምንድነው? إما على اليد اليمنى በቀኝ እጁ እንደዚህ መርኮዝ ብሎ አው على اليد اليسرى ወይም በግራ እጁ እንደዚህ ተመርኩዞ ተደግፎ መመገብ ነው። ለምን وذلك لأن الاتكاء በዚህ አይነት ሁኔታ ሆኖ ተደግፎ መመገብ يدل على غطرسة وكبرياء ኩራትንና ትዕቢትን ያመላክታል። وهذا معنى نفسه ነው ከውስጥ በሽታ ጋር የተያያዘ ነው። እንዲሁ ደግሞ لأنه إذا أكل متكئا يتضرر ተደግፎና ተመርኩዞ የሚመገብ ከሆነ ጉዳትን ያስከትልበታል። ሰውየው ጉዳት ሊያመጣበት ይችላል። حيث يكون مجرى الطعام የዚህ ምግቡ ቱቦ የሚወርድበት ሙተማይለን ዘንበል ያለ የታጠፈ ይሆናል። ليس مستقيما ስለዚህ فلا يكون على طبيعته እንዳለ በተፈጥሮ ሆኖ ላይሆን ይችላል ይታጠፋል። فربما حصل في مجرى الطعام اضرار من ذلك ስለዚህ ከዚህ ያመጋገብ የተነሳ ጉዳትና በሽታ ሊያስከትልበት ስለሚችል ነው። ስለዚህ ለአኩሉ ሙተኪአ ያ ነብዩ ሰለላሁ ዐለይሂ ወሰለም ተደግፌ አልበላም يعني ليس من هدي የኔ አስተምሮትና የኔ ስርዓት አይደለም አን አኩለ ሙተኪአ ተደግፎ መብላት መመገብ። እንግዲህ ምንድነው የተከለከለበት? አሁን የጠቀስነው ሁለት ነገሮች ናቸው። አንደኛው ሰበብ ማዕናዊ ነው፣ ማዕናዊ የሆነ ምክንያት ነው። يكون بالنفس ከነፍስ ጋር የተያያዘ ኩራት ነው ብለናል። ሁለተኛው ሰበብ ደግሞ ሰበብ ሂስይ ነው፣ يتعلق بالبدن ከሰውነት ጋር የተያያዘ ይሆናል። وهو الضرر በዚህ አይነት መልኩ ሆኖ መመገብ የሚያስከትለው ጉዳት ነው። እንግዲህ ተደግፎ መብላት የሚለውን ዑለማዎች ምን አይነት ነው መደገፍ ብሎ ማለት የሚለው ዑለማዎች የተለያየ ስታይል ሰጥተዋል። አንዳንድ ዑለማዎች እንደሚሉት ከሆነ هو الجالس መቀመጥ ነው ይላሉ። ሙዕተሚደን على وطاء تحته ከስር ትራስ ተደግፎ ከስሩ ካለ መቀመጫ ወይም ትራስ ላይ መደገፊያ ላይ ተደግፎ ተመርኩዞ መመገብ ነው የሚሉ አሉ። እንግዲህ በዚህ አይነት ሁኔታ ሆኖ መመገብ የተከለከለ ነው። ምክንያቱም አንዳንድ ዑለማዎች ምን እንደሚሉት ደግሞ ብዙም ሊበላ ይችላል ሳያቀው የሚሉም አሉ። ደግሞ ሌላው ምክንያት እዚህ ላይ ያልጠቀስኩት ብዙ ከሚፈለገው በላይ ሊመገብ ይችላል ወይም በዚህ አይነት ሁኔታ ተቀምጦ መመገብ ብዙ የሚመገብ ሰው አቀማመጥ ነው እንደማይነሳ ይመስላል እና የነቢያችን አለይሂ ሰላቱ ወሰለም አስተምህሮት መከተል ተገቢ ነው። ወኸይሩል ሀዲ ሀዲ ሙሐመድ ሰለላሁ ዐለይሂ ወሰለም ወቢሂ ኢንሻአላህ በዚህ እንቃቃለን። የዛሬው ትምህርት ይሄ ነው። ሰለላሁ ዐለይሂ ወሰለም ወዐላ አሊሂ ወሰህቢሂ አጅማዒን